يومئذ يتذكر الإنسان وأنى له الذكرى يومئذ يزان ساعتكو جهنمكو በ70,000 ሰንሰለት እኮ ተይዛ ጀሃነም በተመጣች ጊዜ የተዘከሩ الانسان ያ ከሃዲ የሆነው ሰውዬ ይገነዘባል ያተመከረ የሆነ በመከሩት ያተመከረ እምቢ ያለ የሆነ አመጠኛ የሆነ ተሞክሮ በኋላ ለቀሰቀስም ሂሳብ የለብኝም እያለ በዱንያ ላይ ትቀመጥ የነበረው ሰውዬ የተዘከሩ الانسان ያ ከሃዲ የሆነ ሰው የዛን ሰዓት ይገነዘባል ወይኔ ይላል وأن له الذكرى ታዳለሱ መገንዘቡ እዚህ ቦታ ላይ ሊጠቅመው ነው ወይ ላ አይጠቅመውም وأن له الذكرى ለሱ መገንዘቡ ማመኑ ሊጠቅመው ነው ላ አይጠቅመውም የሚጠቅመው አይደለም አሁን እንግዲህ አማኞች በዱንያ ላይ እንግዲህ አምነው ስለነበረ ሲቀሰቀሱም ያው አላህ የቀጠረን ቀጠሮ ነው የሚሉት መልእክተኞች የቀጠሩን ቀጠሮ ይላሉ ትዝ ይላቸዋል ያ ከሃዲ ሆኖ ሰውዬ ደግሞ ሲያስተባብል ስለነበረ ያው ወይኔ ይላል ሃያ يقول يا ليتني قدمت لحياتي يقول ብሎ ይላል ያ ለይተኒ ወይኔ ጥፋቴ ወይኔ ክስረቴ ይላል ቀደምቱ ለሐያቲ ዘውታሪ ለሆነችው ሐያት የምነው አስቀድሜ በነበር መልካም ስራ ሰርቼ በነበር ምነው ተወብቼ በነበር ምነው አምኜ በነበር ይላል ይመኛል ምክንያቱም ዘውታሪ የሆነች ናት እኮ አኺራ ዘውታሪ ለሆነችው ሐያቴ ምነው ሰርቼ በነበር ምነው አምኜ በነበር አማኝ ሁኜ ተገኝቼ በነበር ይልና በጣም በለዳማና በጠጠት ይናገራል فيومئذ لا يعذب عذابه أحد እዛ ቦታ ላይ እንግዲህ ሞት የለም ከሃዲዎችም እሳት ተገቡ በኋላ ሞት የለም አማኞችም ጀነት ተገቡ በኋላ ሞት የለም ይረዘቃሉ ኢላ አኺሪህ فيومئذ إذن ساعة እንግዲህ لا يعذب አይቀጣም لا يعذب አይቀጣም እኮ عذابه ያላህን ቅጣት አይነት እኮ የሚቀጣ የለም አሐዱን አንድ አካል እንኳን ያላህን ቅጣት አይነት አላህ ጥላቱን የሚቀጣበትን ቅጣት አይነት ማንም የሚቀጣ የለም አንድ አካል እኔ ጥላቴን ቀጣሁት ብሎ ቢል እንኳን ያላህን ቅጣት አይነት ማንም የሚቀጣ የለም እኔ ጥላቴን ተበቀልኩት ቀጣሁት ብሎ ቢል እንኳን ያላህን ቅጣት አይነት ማንም የሚቀጣ የለም ወይንም فيومئذ የዛን ሰዓት لا يعذب የሚቀጣ የለም عذابه የሱን ቅጣት እኮ አሐዱን አንድ አካል የሚቀጣ የለም የዛን ሰዓት እናት የልጇን ቅጣት አትቀጣም አባት የልጁን ቅጣት አይቀጣም የወደደውን አካል እኔ ወድጄውለሁና የሱን ቅጣት ልቀጣለት ብሎ እንኳን አይቻልም የዛን ሰዓት ሃያ ولا يوثق وثاقه أحد ولا يوثق አይነዳም وثاقه ولا يوثق عفوا ولا يوثق አይነዳም እኮ وثاقه ያላህን አነዳድ አይነት አሐዱን አንድ አካል እንኳን የሚነዳ የለም አላህ Subhanahu Wa Ta'ala ወደ ጀሃነም ወሰዳቸው ብሎ ያዛል የዛን ሰዓት ከባድ የሆነ አለጣጠቅ ይለጠቃሉ ከሃዲዎች ይነዳሉ ወይንም ولا يوثق የሚይዝ የለም وثاقه ያላህን አያያዝ አይነት አሐድ አንድ አካል እንኳን የሚይዝ የለም ጥላቱን አላህ Subhanahu Wa Ta'ala ሲይዝ የዛን ሰዓት ከባድ የሆነ አያያዝ ይዘዋል ወይንም ولا يوثق የሚያስር የለም وثاقه ያላህን አስተሳሰር አይነት አላህ Subhanahu Wa Ta'ala መላእክቶችን ያዝና ይሄን ከሃዲ አመጠኛ ሆነ ሰውዬ ፍጥኝ እጅና እግሩን ኮልትፋችሁ ሰሩት ይላቸዋል አሐዱን አንድ አካል እንኳን ወይንም
يا هاي أبشر. أيتها النفس المطمئنة አሁን የዛን ሰዓት እንግዲህ በከሃዲዎች አገልባጭ ነው። በተውሂድ ላይ የጠና ነፍስ በተውሂድ ላይ እኮ በዱንያ ላይ 7 የነበራት ነፍስ ትባላለች። ያ አየቱሃ ነፍሱ አንቺ ነፍስ ሆይ አልሙጥመኢነቱ የተረጋጋሽ ሆንሽ ነፍስ ሆይ ትባላለች። አሁን በተውሂድ ላይ የተረጋጋች ሆነ ነፍስ እንግዲህ 3 ጊዜ ትበሰራለች። አንደኛ ሩህ በሚወጣ ጊዜ፣ ሁለተኛ ቀብር ከገባች በኋላ፣ ሶስተኛ ትትቀሰቀስ 3 ጊዜ ትበሰራለች። በስራት ማለት ነው፣ የደስታ በስራት። አኒ ሃያ ارجعي إلى ربك راضية مرضية እርጅዒ አንቺ ጥሩ የሆንሽው የተወደድሽው ነፍስ ሆይ፣ አንቺ በተውሂድ ላይ የተረጋጋሽው ነፍስ ሆይ ተመለሺ። ኢላ ረቢኪ ወደ ጌታሽ ተመለሺ። ኢላ ረቢኪ ወደ ጌታሽ ተመለሺ። አላህ ወደሚወድልሽ ወደ ሆነው ቦታ ወደ ጀነት። ራዲየተን የወደርሽ ስትሆኝ አላህ የሚሰጥሽን የአላህን ውደታ። መርድያ አንቺም የተወደድሽ ስትሆኝ ከአላህ በስተኩል ትባላለች። فادخلي في عبادي ፈድኹሊ ግቢ ትባላለች። ፊ ዒባዲ ከባሮች ጋር ግቢ። ፈድኹሊ ግቢ ፊ ዒባዲ ደጋግ ከሆኑት ባሮች ጋር በጀነት ውስጥ ግቢ ትባላለች። وادخلي جنتي ወድኹሊ ግቢ ይላታል አላህ ሱብሓነሁ ወተዓላ ጀነቲ አንቺ በተውሂድ ላይ የተረጋጋ